ነፍሰ ጡር ነሽ? የእግርሽ ማበጥ አሳስቦሻል? ሰላም ጤና ይስጥልኝ። ዶክተር ፍቅሬ ነኝ፣ የማህፀንና ጽንስ ስፔሻሊስት ሐኪም። በእርግዝና ጊዜ ከ50 እስከ 80% የሚሆኑ ነፍሰ ጡር እናቶች የእግር ማበጥ ሊያጋጥማቸው ይችላል። ይህ ነገር ከ5ኛው ወር ጀምሮ ሊታይ ቢችልም ጎልቶ የሚታየው ግን ከ7ኛው ወር ወይም ከ28 ሳምንት አካባቢ ጀምሮ ነው። እርግዝናው ከዚህ በላይ እየጨመረ በሚሄድበት ጊዜ እብጠቱም እየጨመረ ይሄዳል። ነፍሰ ጡር እናቶች ሆነው 2 መንታ ልጅ የያዙ ወይም ከዛ በላይ ጽንስ ያላቸው ከዚህ በፊት ከፍተኛ የሆነ የሰውነት ክብደት ያላቸው ወይም ኦቤሲቲ ያላቸው ለረጅም ጊዜ ቆመው ስራ የሚሰሩ ነፍሰ ጡር እናቶች እንዲሁም ደግሞ በጣም ሙቀት በሚበዛበት አካባቢ ወይም የስራ ኤንቫይሮንመንት የሚኖሩ ነፍሰ ጡር ሴቶች ይሄ ነገር ቶሎ ሊታይ እንደሚችልና ጎልቶ እንደሚታይ ይታወቃል። ነገር ግን ይሄ ነገር ብዙውን ጊዜ ጤነኛና በወለዱ በተወሰኑ ጊዜያት ውስጥ የሚጠፋ ነው። እብጠቱ በአይነቱ ለየት የሚያደርገው በሁለቱም እግሮቻችሁ ላይ በእኩል የሚታይ ነው። ብዙ ጊዜ የእግራችሁን ጫማና ቁርጭምጭሚታችሁ አካባቢ ጎልቶ ይታያል። በእጃችሁም በምትነኩት ጊዜ ስርጉድ ብሎ ወደ ኖርማል ቦታው የመመለስ አይነት ነው። ነገር ግን ይሄ ነገር ከዚህ ከእግር ማበጥ አልፎ እጆቻችሁ፣ ፊታችሁ፣ የአይኖቻችሁ ዙሪያ የሚያብጡ ከሆነ ሌሎች ችግሮችን ሊያመላክት ስለሚችል ቶሎ ወደ ሕክምና ቦታ መሄድ ያስፈልጋል። አመሰግናለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ለሌሎች እንዲደርስ አድርጉ።